በዕለት ተዕለት እንቅስቃሴዎቼ የገጠሙኝን ነገሮች ከራሴ ጋር ማውራት እወዳለሁ። ለዚህም ምርጫዬ ሐሳቤን በቅርቤ ላለችው ለወረቀቴ በጽሑፍ ሹክ ማለት ነው። የተለያዩ ጽሑፎችን በተለያየ ጊዜ ያነበቡ ወዳጆቼ ጽሑፎችን ለሌሎችም ባቀርባቸው የተሻለ እንደሆነ በጎተጎቱኝ መሠረት እኔም አስተያየታቸውን ተቀብዬ ይሄው ከፈጣሪ ጋር በመሆን ዛሬ ለዚህ አብቅቻችኋለሁ። በመጀመሪያ ደረጃ ላይ እኔ የሶፍትዌር ኢንጂነር እንጂ ጸሐፊ አይደለሁም። ነገር ግን በማኅበረሰቡ ውስጥ የማያቸውን ማኅበራዊ ክፍተቶችና የተለያዩ ነገሮችን እንዳላየና እንዳልሰማ ሆኖ ከማለፍ ይልቅ አዝናኝና አስተማሪ በሆነ መንገድ በመጠቆም ክፍተቶቹ እንዲሞሉ የማድረግ ሕሊናዊ ጥያቄ ስላለብኝ እግረ መንገዴን ይህንንም ጥያቄ ለመመለስ ነው እነዚህን ጽሑፎች ያቀረብኳቸው። አንዳንድ ጽሑፎቼ ሀገራዊ መልእክት ስለያዙ ፖለቲካዊ ይዘት እንዳላቸው አስተያየት የሰጡኝ ሰዎች አሉ። ሰው ሲኖር ያለ አቋም አይኖርምና የራሴ የምለው አቋም ይኖረኛል። ነገር ግን ፖለቲከኛ የመሆን ፍላጎትም ሆነ ችሎታውም የለኝም። ጽሑፎቹንም የጻፍኩት እንደ ዜጋ ለሀገሬ ካለኝ ጥልቅ ፍቅር የተነሳ ምናልባት ያለውን ልዩነት አጥብቤ ጥቂት ሰዎችን እንኳን ወደ አንድነት ባመጣ በሚል ተስፋ ብቻና ብቻ ነው። አብዛኞቹ ጽሑፎች የወቀሳ አይነት ባህሪ ይታይባቸዋል። ይሄም ካለፍናቸው ስህተቶች ተምረን ነገን ብሩህ በማድረግ ራሳችንን ከታሪክ ተጠያቂነት ነፃ እንድናደርግ ቅን ከማሰብ የተነሳ መሆኑን እንድትረዱልኝ እፈልጋለሁ። ጽሑፎቼ ጥልቅ ትንታኔ ከመስጠት ይልቅ እንደ ሀገር ስነ ልቡና፣ ቴክኖሎጂ በመሳሰሉ ጉዳዮች ላይ የወፍ በረር እይታ ይሰጣሉ። ስለዚህም እነዚህን ጽሑፎች በመንተራስ ሌሎች መጽሐፎችን መቃረም የተሻለ ዕውቀት ያስገኛል። የልጅ ነገር ሁለት ፍሬ፣ አንዱ ብስል አንዱ ጥሬ እንዳይሆን የመጀመሪያዬ እንደመሆኑ መጠን ያልበሰለ ጥሬ ካገኛችሁ ከመዋጣችሁ በፊት ወይ ማብሰል ወይ ማድቀቅ ካልሆነ ደግሞ መትፋት እንዳትረሱ። ለሚያነበንቡ ሳይሆን ለሚያነቡ ብቻ የተጻፈ። ሎሬት በተለይም በስነ ጥበቡ ዘርፍ ጥቂቶች እንደ ታላቁ የሥነ ጽሑፍ ሊቅ ሎሬት ጸጋዬ ገብረመድህንና ታላቁ ሰዓሊ የዓለም ሎሬት ሜትር አርቲስት አፈወርቅ ተክለአይነት ታላቅ ሥራ የሰሩና ሀገራቸውን ያስጠሩ ባለሙያዎች የሚያገኙት እንኳን አግኝተውት ሲሰሙት እንኳን ለጆሮ ደስ የሚል የማዕረግ መጠሪያ ስም ነው። ብዙ ያልተለመደ ጽሑፍ ማዕረግ ስለሆነ ከዚህ ቀጥሎ ባለው ጽሑፍ ውስጥ እንደ አጠቃላይ ማዕረግ መጠሪያነት ተጠቅሜዋለሁ። እስኪ ትንሽ ደቂቃዎች ቆም ብለን እንመልከት። አንዲት ወፍ እንቁላሏን ሰጥቃ ከወጣችበት ጊዜ ጀምሮ መንቁሯ ጠንክሮ ራሷን ችላ እስከምትመገብ ድረስ እናቷ ናት የምትመግባት። እናትየዋ ምግቡ ያለበት ርቀት ተጉዛ ለራሷ ሳያጓጓት ምራቋን እየዋጠች ይዛ መታ እሷ ባዶ ሆዷን ሆና ለጫጩቷ ትመግባታለች። ኦራንጉታን የተባለችው የዝንጀሮ ዝርያ እናት ሁሉ ነገሯን ትታ ለ9 ዓመታት ያህል ከልጇ ሳትርቅ ራሱን እንዴት መመገብ እንዳለበት በተጨማሪም ከአደጋ ራሱን እንዴት መጠበቅ እንዳለበት ታስተምረዋለች። ለአንድ ታዳጊ ኦራንጉታ እናቱ ከእናትነት በተጨማሪ ዓለሙ፣ ጓደኛው፣ የመዝናኛ ቲቪ ቻነሉ፣ የትምህርት ቤት መምህርቱ ናት። ኦክቶፐስ የተባለችው የባህር ውስጥ ዓሣ ዝርያ አንዲት እናት ልጆችን ለመውለድና ለማሳደግ ከባድ መስዋዕትነትን ትከፍላለች። እጅግ ብዙ ምናልባትም በሺዎች የሚቆጠሩ እንቁላሎችን ትጥላለች። ከዚያም እንቁላሎቹ ወደ ኦክቶፐስነት ተቀይረው ልጅ እስኪሆኑ ለዓመታት ምናልባትም እስከ 4 ዓመታት ሊፈጅ ይችላል ስትንከባከብና ስትጠብቅ ትቆያለች። በእነዚህ ጊዜያት እንቁላሎቿ ከሌላ አጥፊዎች ጥቃት እንዳይደርስባቸው ስትል አካባቢዋን ለቃ አትሄድም። እዚህም ለረጅም ጊዜያት ምግብ እንኳን መመገብ ሳትችል ትቀራለች። አንዲት ዝሆን ልጇን ለመገላገል 2 ዓመትና ከዚያ በላይ ማርገዝ ይኖርባታል። የተለያዩ ጥቃቶች በሚፈጸሙበት ወቅት ዝሆኖች ከራሳቸው በላይ ልጆቻቸውን ይጠብቃሉ። እናቱን ሳይገድሉ የዝሆንን ልጅ ለማግኘት ማሰብ የዋህነት ነው። ሌላው አስገራሚ ነገር አንዳንድ ጊዜ ሌላ መንጋ ዝሆን እናቱ ሳታውቅ ልጇን ሊሰርቃት ይችላል። የዚህን ጊዜ እናቲቱ ያለችበት መንጋ ከሌባው መንጋ ጋር አስፈላጊውን ፍልሚያ አድርጎ
ልጇን በቅፎ ያስገባላታል። ዶሮ እንቁላሏ የታቀፈች ሰሞን ነገረ ስራዋ ሁሉ ይለዋወጣል። ለማዳ የነበረችን ዶሮ እጅግ ቁጡ ከመሆኗ የተነሳ ማንንም አታስጠጋም። በአማካኝ 21 ቀናትና ሌሊቶችን ሳትነሳ የተፈጥሮ ሙቀት ከሰጠች በኋላ ጫጩቶቿ እንቁላላቸውን የሰነጠቁ ብቅ ይላሉ። ከተፈለፈሉበት ቀን ጀምሮ ራሳቸውን ችለው እስኪንቀሳቀሱ ምንም እንኳን ቁጥራቸው ቢበዛም ከቅፏ አትለያቸውም። ማንም ሊነካቸውም አይችልም። የመጣውን ሁሉ በቻለችው መጠን በንክሻ የነቆረች ትመልሰዋለች። አንዳንዴም ጭልፊት ከሞጨለፋት ልጇን ለማስጣል የቻለችውን ያህል ስትከንፍ በመጨረሻም መብረር ተስኗት አቅማታ ልጇ የጭልፊት ሲሳይ መሆኑን አይቷ ቅስሟ ተሰብሮ ስትቆም ላያት እናትነት ይገለጽለታል። ዝንጀሮ በተለይ ወንድ ልጅ ከወለደች እናም ካደገ በኋላ አባትየው ለወደፊት ሲያድግ ሚስቶችን እንዳይሸማኝ በማለት የገዛ ልጁን ለማጥፋት ይሯሯጣል። እሷም ልጇን ከሞት ለማትረፍ በየቁጥቋጦ በየስርቻውና በየገደላ ገደሉ የተንጠላጠለች ሕይወቱን ሸሽጋ ትታደገዋለች። ጎሽ የምትኖርበት አካባቢ በአብዛኛው ሳር የሚበዛበትና የተለያዩ ጎሾችን አድነው የሚመገቡ እንደ አቦ ሸማኔ አይነት አደገኛና አስፈሪ ሰዎች የሚገኙበት ስፍራ ነው። ጎሽ ባለ ቁጥር ሁሌም የሷም ቀልብ አብሮ እንደባተተ ነው። ምድረ ጎሽ ነፍሱን ለማትረፍ እግሬ አውጪኝ ብሎ በሚፈረጥጥበት ጊዜ እናት ጎሽ ግን ለልጇ ስትል የቁም ስቃዋን ትከናነባለች፣ ራሷንም ለሞት ታጋልጣለች። እናትነት የሰዎች ብቻ ሳይሆን ለእንስሳትም ከፈጣሪ የተቸራቸው እጅግ አስገራሚ ደመነፍሳዊ ስሜት ነው። ውድ እናታችን 9 ወር ሙሉ የበላችሁን አብልታ የጠጣችሁን አጠጥታ ደሟን አጋርታ በሕፃንነት አደጋ እንዳይደርስብን ተጠንቅቃ እኛን ለማሳደግ እሳት እየጠበሳት እንጀራ ጋግራ እጇ እስኪሰነጠቅ ልብስ አጥባ ቀን ከሌሊት እንቅልፍ ሳያምራት ለእኛ ስትል ስትባክን ስትባዝን አማላይ ውበቷን አርግፋ እሷነቷን አታኛ ሰው ሆነናል። ያለ ምክንያት አይደለም። ማን እንደ እናት የሚባለው ክብር ለእናቶቻችን ይሁንና ከዚህም በላይ ደግሞ የሁላችንም እናት የእናቶቻችንም እናት ውድ ሀገር ኢትዮጵያ ማን እንደሷ። ከላይ ጠቀስናቸው እንስሳት የሚያመሳስላቸው አንድ ነገር አለ። እሱም ልጆቻቸው ሁሉ ለእናቶቻቸው ውለታ ቢስ መሆናቸው ነው። እናቱ ቁም ስቅሏን አይታ ያሳደገችው ዝንጀሮ፣ አውራ ዶሮ፣ ወራንጉታ፣ ጎሽ ቀኑ ሲደርስ እናቱን ጥሏት ወደ አዲስ ሚስቱ ይኮበልላል። ከዚህ በኋላ እናቱ ትኑር ትሙት ለእርሱ ጉዳዩ አይደለም። የእናቱን ውለታ ጊዜያዊ ሁኔታና ጥቅም አይኑን ይጋርደዋል። የእናቱን መስዋዕትነት መገንዘብ ይሳነዋል። ራሱን ትላንት ሁሉ ነገሩ ሆነችለት እናቱ በገዛ ፍቃዱና ስሜቱ ተገፋፍቶ ለማያውቃት ዛሬ ወደ አገኛት ሚስቱ አሳልፎ ይሸጣል። እኛም የአብዛኞቹ ሰው ልጆች ነገር ከላይ እንዳየናቸው እንስሳት ነው። የሰው እጅ እያየች በየዓለም መድረኩ ብድር ጠይቃ እየተበደረች ያስተማረችን እቺ ሀብታም ድሃ ሀገር ውለታዋን እየከፈልናት ነው ወይንስ እንደ ዝንጀሮ በወለዴ ጥለናት እየኮበለልን ነው? ያስተማረችንን ሀገር ችግራና መና መቅረቷ ሳይታየን እንደ ቢሮክራሲዎች ያሉ ሰበቦችን እየቆጠር ዛሬ ብር ላሳይችን አሜሪካን ሰግድላታለን፣ ጭንቅላታችንን እንመዘብርላታለን። እናት ምንም ቢሆን እናት ናት። ቢሮክራሲው አላፈላፈን ቢል ማነቆ ቢበዛ አመጣ የወለደችው ልጇ ነው ገመናዋን ሊሸፍንለት የሚችለው። ምንም እንኳን በዓለም አደባባይ ከአባ ያጠልቁና መጠሪያቸው የሚሆነ ጥቂት ሎሬቶች ቢኖሩንም እያንዳንዳችን በልቦናችን ውስጥ ለእናት ሀገራችን ባለውለታ የሆኑ በጣም ብዙ ሎሬቶችን ሾመናል። ከእነዚህም ውስጥ የእውቀት አባቶችና እናቶች መምህራኖቻችን፣ ምስጢራዊ አባቶች፣ ሀገር ገንቢ ኢንጂነሮች፣ የጥበብ ባለሙያዎች፣ ፈዋሽ የሕክምና ዶክተሮች፣ የሀገራቸውን ስም የሚያስጠሩ አትሌቶች፣ የማይዘነጉ ሙዚቀኞች፣ ጀግኖች፣ የሀገር ሰላም አስከባሪዎች፣ እውነተኛ ጸሐፊዎችና ጋዜጠኞች፣ ጠንካራ መሪዎቻችን ይገኙበታል። ሎሬቶቻችን የተሾሙበት ምስጢር ለቆሙበት ዓላማ ስለታገሉ፣ በተሰማሩበት ዘርፍ ውጤታማ ስለሆኑ፣ እናታቸውንም በቀና ስላስጠሩ፣ በገቡበት ጠባብ ቀዳዳ ተፈትነው ወጥተው ብርሃን ፈንጥቀው አርአያ ስለሆኑ፣ ብዙዎች የወደቁበትን ተራራ ስለወጡ፣ የእናታቸውንም ገመና ስለሸፈኑ ነው። እንደዚህ ሲሆን ነገሩ እናታችንም በእኛ ትደሰትብናለች። አምላክም የልብ ጸሎታችንን ይሰማናል። ሌሎችም የተጋረደባቸው ሐቅ ይገለጥላቸዋል። በእርግጥ እኔ እንደማስበው አንድ ሰው ሎሬትነቱን ለማስጠበቅ ወይም ለእናት ሀገሩ ምላሽ ለመስጠት ግዴታ ሀገር ውስጥ ብቻ መሆን አይኖርበትም። በሌላ ባዕድ ሀገር ሊሆን ይችላል። በተጨማሪም ዕውቀቱን ለማሳደግ ባህር ማዶ ሊሻገር ይችላል። ነገር ግን መጀመሪያ አለበለዚያም ዘግይቶም ቢሆን ለሀገሬ ለውለታዋ ምን አበረክቻለሁ የሚለውን የህሊና ጥያቄ ሊመልስ ይገባዋል። በአሁኑ ጊዜ ተነባቢ ከሆኑና ቁም ነገር ካላቸው መጽሐፍቶች አንዱ በዶክተር አለማየሁ ዋሴ እሸቴ የተጻፈው ዝጎራ ነው።
የሰው ጽሑፍ በሰፊው ማስቀመጥ ተገቢ ባይሆንም ይህንን ጽሑፍ ያነበበ ሰው ሁሉ ተመልሶ ዝጎራን ተያይዞም ከሱ በፊት የተጻፈውን መጓ እንዲያነበው ለመጋበዝ ያክል ነው። እናም ከመጽሐፍ ውስጥ ልቤ ላይ ተሰንቅረው ከቀሩ መልእክቶች ውስጥ አንዱም ይላል። ዝጎራ ገጽ 73 ኢትዮጵያ ቁስሏን በጨዋ ጥቦ ዘይት ቀብቶ በንጹህ ሻሽ የሚያስርላት እንጂ ሀገር ማዶ ሆኖ በትውልድና በደሙ ብቻ ያውም ወረቀት ላይ የማይሰፍር ማስተዋወቅ ብዙ ይጠቅማታል ብዬ አላምንም። ኢትዮጵያን እና ትውልድ ኢትዮጵያውያን በባዕድ ሀገር ሄደው በስኬታቸው ለባዕዳን በረከት አምጥተው ስማቸው ከገነነው ይልቅ አውስትሮ ጀርመናዊ ካርል ሃይዘን የተደላደለ ኑሮንና ዝናውን ረግጦ መራ ቤቴን ቤቴ ብሎ ዘሎ የገባ የጀማ ወንዝ ላይ የብረት ድልድይ የዘረጋው ለኢትዮጵያ የቁም ነገር ልጅ ነው ብዬ አምናለሁ። ያለ ዕድሜ ጋብቻ በፈጠረው ቀውስ በወሊድ ተጎድተው ሽንታቸውን ለመቆጣጠር ተስኗቸው ከረፋቸው ተብሎ የተገፉ በሺዎች የሚቆጠሩ ሴቶችን ሕይወት ለመቀየር የምዕራቡን ዓለም ትተው የቀረውን ዘመናቸውን ለዚህች ውብ ሀገር ኢትዮጵያ ያበረከቱት ጥንዶች ዶክተር ሐሚድና ባለቤቱ ለኢትዮጵያ የበለጠ ይቀርቧታል። የጎንደሩ ቀዶ ጥገና ሐኪም ዶክተር በርናንድ አንደርሰንን ታውቀው የለም? ኢትዮጵያዊት ሚስቱን ሀገርሽ ሀገሬ ሕዝብሽ ሕዝቤ ብሎ የትውልድ ሀገሩን ጀማይካን የእንጀራ ሀገሩን አሜሪካ ትቶ ጎንደር የከተመ ደከመኝ ሰለቸኝ ሳይል ሕዝቡን ያገለገለ ብዙ ኢትዮጵያን በሙያ በምግባር የሚወለደ እርሱ ነው ኢትዮጵያን ከልብ የወደዳት። በአንድ ወቅት አንዲት እናት ከደዌያቸው ስለፈወሳቸው ከስቃይ ስለገላገላቸው ተደስተው የተባረኩትን የሙያ እጆቹን ስሞ ሲያበቁ መቀነታቸውን ፈተው 10 ብር አወጡና በልበዚህ ምሳን ብላ ይሉታል። ታላቁ ሰው ዶክተር በርናንድ በምሳ ሰዓት ከቤቱ ደውሎ ለምሳ ቤቱ እንደማይሄድ አስታወቀ። የ10 ብር ምሳ ሊገኝበት ከሚችልበት ስፍራ በቀን ሰራተኞች ምግብ ቤት ሄዶ ክብሩንና ማረጉን ረስቶ የ10 ብር ምሳ በላ። እውነት ለመናገር ጽሑፉን ሳነበው ምን ያህል ከውስጤ እንደወረረኝ እኔ ነኝ የማውቀው። ይህች ሀገር በድህነት አቅሟ ሹሩር ብላ ታቅፋ ውሃዋን አጥጥታ አየሯንና አፈሯን መግባ ካስተማረችንና ሎሬታችንን ከሰጠችን በኋላ ስንቶቻችንን ሎሬታዋን የምንመልስላት፣ ስንቶቻችንን ስነ የበላንበትን ወጨት ሰባሪ ሆነን የምንቀር ዞር ብለን ልናስብበት ይገባል። የተንከባከበ ያሳደገንና ሎሬታችንን የሰጠን ማህበረሰብ አመድ አፋሽ መሆን የለበትም። ጳውሎስ ሕክምና ተምረን ለሀገራችን ምንም ሳናበረክት ሺጋጎን በሽተኛ የምንፈወስ ከሆነ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ኢንጂነሪንግ ተምረን የሀገራችንን ውለታ ሳንመልስ የማይክሮሶፍት ቅጥረኛ ብንሆን ሕይወታችን ትርጉም አልባ በገንዘብ እንጂ በሀገር ፍቅር ያልተሞላ ልክ እንደ ባዶ ቆርቆሮ የሚንኳኳ ወና ሕይወት ነው የሚሆንብን። በአንድ ወቅት ያነበብኩት አንድ አስገራሚ መረጃ እንዲህ ይላል። በመላው ኢትዮጵያ ከሚገኙ ኢትዮጵያውያን የሕክምና ስፔሻሊስት ዶክተሮች ይልቅ በአሜሪካ ቺካጎ ስቴት የሚኖሩ ትውልድ ኢትዮጵያውያን የሕክምና ስፔሻሊስቶች ይበልጣሉ። አብዛኞቹ የሄዱት የተሻለ ኑሮና እንጀራ ፍለጋ መሆኑ ባያወላዳም የተሻለ ነገር ካገኙ በኋላ ተመልሰው የሀገራቸውን እከክ የሚያኩ እምባባሽ ሎሬቶች ግን ጥቂቶች ብቻ ናቸው። በአሁኑ ጊዜ በሀገራችን ካለው ነባራዊ በተለይም አብዛኞቻችን በድናችን ኢትዮጵያ ውስጥ ቢሆንም ልባችን ቀልባችንና አመለካከታችን ከባህር ማዶ ከሆነ ሰነባብቷል። እንዲያም ቢሆን የዛሬ አላሚዎች የነገ ሎሬቶች የሆኑ ልባም አይጠፉም። አንድ የትምህርት ዕድል አግኝታ ከባህር ማዶ ትምህርቷን የምትከታተል እጅግ ጎበዝ ጓደኛዬ ጋር እየተጨዋወትን ለምን ባህር ተሻግራ ለመማር ልቧ እንደሸፈተና ስለ ነገስ ምን እንደምታስብ ጠየቅኳት። የሰጠችኝ ምላሽ ከብዙዎች በተቃራኒ ያልጠበቅኩት ነበር። ቃል በቃል አየህ፣ እኔ ለሀገሬ ንብ ነኝ። ከሀገሬ ምርቄ የወጣሁበት ምክንያት ለማር መስሪያ የሚውል መልካም አበባ ፈልጌ ለመቅሰም ብቻና ብቻ ነው። ማሩን መስራትና መጋገር የምፈልገው ግን ለውድ የሀገሬ ልጆች በሀገሬ ነው ስትል ነበር የትንሽ ትልቅ በሳል ምላሽ የሰጠችኝ። አምናለሁ ነገ ለሀገሯ ሎሬቷ ሆና ገመናዋን እንደምትሸፍንላት። በእኛ ሀገር ደረጃ ሎሬት አሰጣጣችን ላይ ብዙ ጊዜ ክፍተት ይታይብናል። እንደሰለጠነው ዓለም ለሎሬቶቻችን በሕይወት እያሉ የተለያዩ ጥቅማ ጥቅሞች ለየት ያሉ ክብሮችን ከማጎናጸፍና እነርሱን ከመደገፍ ይልቅ ከሞቱ በኋላ በየሚዲያው ማምናፈስ አጀብ ብሎ ወጥቶ መቅበር በአበባ መቃብራቸውን ማሽቆቆጥ ይቀናናል። ይህን ነገር ልናርመውና ሎሬቶቻችንን በዚህ ምድር ላይ ያሉ ልናገናቸው እና ልናከብራቸው ለሌሎችም ታዳጊዎች አርአያ ልናደርጋቸው ይገባል። በሀገራችን ታሪክ ውስጥ ብዙ ለሀገራቸው ጥሩ የሰሩ ባለውለታዎቻችን ሎሬታቸውን ሰጥተናቸዋል፣ እየሰጠንም እንቀጥላለን። በዛው ልክም በስራቸው ምክንያት በአንድ ወቅት የነበራቸው ሎሬታቸውን የነፈግናቸው እንዳሉም ወደፊትም የምንነፍጋቸውና የታሪክ ተወቃሽ የምናደርጋቸው እንደሚኖሩ ሳይታለም የተፈታ ነው። ሕዝብ ሎሬታችንን እንደሚሰጠን ሁሉ በስራችን ምክንያት መል እንደሚነፍገን ግልጽ ነው። በአንድ ወቅት የሀገራችንን ባንዲራ በዓለም አደባባይ ከፍ አድርገው የነበሩ አትሌቶቻችን አሁን ግን ዜግነታቸውን ቀይረው በሌላ መለያና ባንዲራ ሲሮጡ ያካባቸው የነበረው ኢትዮጵያዊነት ከነቀልባቸው ርቋቸዋል። ይህ ነው እንግዲህ ሎሬትነትን መነፈግ ማለት። እዚህ ያደረሰን ሕዝብ ውለታውን መክፈል ከቻል
ለእናታችን የብረት መዝጊያ ስንሆን ባለ ሎሬት የማንሆንበት ምንም ምክንያት የለም። ምክንያቱም የሚያነክሰንና የሚያዋርደን ስራችን ነውና። እያንዳንዳችን እንደ ግለሰብ ስለምናስብላት ድንቅ ሀገር እናት ኢትዮጵያ ከማውራት ባለፈ ጠብ የሚል አሻራ ማሳረፍ ነው የተሻለው ነገር። እኔና እናንተ ሀገራችን ለመርዳት ፖለቲከኛ መሆን አይጠበቅብንም። ነገር ግን በያለንበት የሥራ ዘርፍ የሀገራችንን አንገት ቀና ማድረግ ይጠበቅብናል። ከዚህ ውጭ ያለው ሀገሬ እወድሻለሁ ያላንቺ ማናለኝ ለማንም የማይጠቀም ስሙኝ አልባ ግጥም ነው። የብዙነሽን ቀደም ያለ ሥራ ማን ይዘነጋል? በሱ እንለያይ። የእናቱ ውለታዋን ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም መንፈሷ ልጇን ትወዳለች አብልጣ ከራሷ። እናት ኢትዮጵያ በልጆቿ ታፍራና ተከብራ። ሕዝቦችሽም የሚያኮራ ባህል፣ እምነትና ታሪክ ያላቸው ጽኖች ናቸው። አንቺ ውብ አገር ሆይ እስላም ከክርስቲያን ተዋዶና ተዋልዶ የሚኖርብሽ ምድራዊ ገነት፣ ብሔር ብሔረሰቦችና ሕዝቦች ለዘመናት ተከባብረው ተጋብተው በመቻቻልና በፍቅር ሲኖሩብሽ የቆዩ ልዩ ቅድስት ሀገር፣ ለጥቁሮች የነጻነት ፋና ዋጊና ጎቀዳጅ የሆኑ ዜጎች ባለቤት ነሽ። እናት ኢትዮጵያ ፍቅርሽ የተበላሸ ታሪክን ማጥፊያ ላጲስ፣ በደልን ማርከሻ ካሳ፣ የጸብን ግድግዳ መደርመሻ ድማሜት፣ ይቅርታን የሚችር ለጋስ፣ ሳይበሩት የሚያጠግብ ህብስት ነው። አንቺ ለእኔ ያልተከፈለ የባንክ ቤት ዕዳ ነሽ። ቀኑ እየጨመረ በመጣ ቁጥር ውለታዋ የሚጨምርብኝ፣ ከቀን ቀን ወለዷ በዝቶ ለመክፈል የሚያዳግተኝ፣ ማንነቴን አስይዤ ስለተበደርኩሽ ስለ አንቺ ሳላስብ ውዬ ማደር የማልችል ውዝፍ ላይ ነሽ። ይህም ውለታሽ፣ አዎ ውለታሽ ያቃዠኛል። እንዳሉላ አባ ነጋ ተጋደልላት፣ እንደሚዬ ምኒልክ ቅን ገዢ ሁንላት፣ እንደ ጋሽ ጥላሁን ጉሮሮ እስኪነቃ ዚምላት፣ እንደ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ውበቷን በስዕል አድንቅላት፣ እንደ ክቡር ሎሬት ጸጋዬ ገብረ መድኅን ብዕር እስኪነጥፍ ጻፍላት፣ እንደ አበበ ቢቂላ እግር እስኪነቃ ሩጥላት ይለኛል። አንቺነትሽን ለተረዳው ኢትዮጵያዊነት ማንም ድንገት ተነስቶ የሚንደው የገለባ ክምር ሳይሆን መቼም ቢሆን ሊከስምና ሊጠፋ የማይችል በደማችን ውስጥ ተበርዞ የሚገኝ ውድ ነው። ጥበበኛ ነኝ የሚል ባለ ጥበብ፣ ፖለቲካ የሰረጸው ፖለቲከኛ፣ በገንዘቡ የሚመካ ቱጃር፣ ብቻ ማንም ይሁን ማንም ኢትዮጵያዊነትን ከደማችን መለየት የሚያስችል አቅም አይኖረውም። ጥረቱም የህልም ሩጫ የቁም ቅዠት ነው የሚሆንበት። ትላንት ፈርቀዳጅ ስልጣኔ በር መክፈቻ ያለምንም ሲሚንቶና ግንባታ ዕቃዎች ሰማይ ጠቀስ ሐውልቶች የተተከሉበሽ፣ ድንጋይ ተፈርፍሮ ዘመናትን ተሻጋሪ ክን ሕንፃዎች የቆሙልሽ፣ ያለ ቴሌስኮፕ ስነ ፈለክ የተጠናብሽ፣ መድኃኒት ያለ ላብራቶሪ የተቀመመብሽ፣ ከቅጠል ተቀምሞ በቆዳ ላይ ታትመው ሚስጥሮችን ለቃቅመው የተሸከሙ ብራናዎች ባለቤት ነሽ። ትላንትን ለመርዳት ምዕራባውያን የልጆችሽን ስራዎች የሚሰርቁሽና የሚራኩቱብሽ ባሰ ሲልም ለመካድና የእነሱ ጥበብ አሻራ እንዳረፈበት አድርገው ሲያቀርቡና ማጠናከሪያ መረጃ ሲፈልጉ የሚውሉብሽ ድንቅ ሀገር ነሽ። ያኔ ለልጆችሽ የአንቺነት ስሜት ልክ በደም ስር እንደተወጋ የሰመመን መርፌ ውስጣቸው የተቀላቀለ ልዩ መግነጢሳዊ ኃይል ነበረ። ታላላቅ ልጆችሽ ስለ አንቺ ሲሉ ክብራቸውን ዝቅ አድርገዋል። የሞት ጽዋን ተጎንጭተዋል። እንደ አፄ ቴዎድሮስ ሽጉጣቸውን ጠጥተዋል። እንደ አፄ ዮሐንስ አንገታቸውን ተቀልተዋል። በጣሊያን የመርዝ ጭስ እንደ ጤዛ ረግፈዋል። ለነጻነት ሲሉ ብዙ ዓመታትን በዱር በገደሉ ከትመውልሻል። ዛሬ ቆሜ በነጻነት የምኖርብሽ ትላንትና አባቶቻችን ያንቺን መዋረድ ከሚያዩ የሞትን ጽዋ መጎንጨት መርጠው ባፈሰሱት ደማቸው ነው። የቀድሞ ልጆችሽ ብልህ ነበሩ። የአንቺ አንድነት መቀነት ሸባ አድርጎ አንድ ጋር ያሰራቸው የበኩር ልጆችሽ ለእኛ ብሎ መላው አፍሪካን ከነጮች የባርነት ቀንበር ያላቀቁን ፋና ወጊዎች። ዛሬ ላይ ልጆችሽ ያለንን ብናውቅ የሚጎድለን አይኖርን ነበር። እኛ ያንቺ ልጆች ሀብታሞች ሆነን ድህነት የዘመረብን፣ በጥንታዊ ታሪካችን ዓለምን ያስናቀን፣ ግን በኦክስፎርድ ዲክሽነሪ ሳይቀር የድህነት ምሳሌ ሆንን። ኩሮዎች ሆነን ስማችንን በንቀት የሚብጠለጠል ፍቅር እያለን ፍቅር የጠማንን። ውዳሴሽን ጽፌ እንኳን ሳልጨርስ ገና እዚሁ ገጽ ላይ ያለው ደግሞ በተቃራኒ ሌላ መራራ ታሪኮችሽን እየጻፍንልሽ ነው። የሰው ደም የረከሰበት ጊዜ ላይ እንገኛለን። ሰዎች ከማገናዘብ ይልቅ መነዳትን የመረጡበት አስፈሪ ወቅት ላይ ነን። ኢትዮጵያዬ በሁለት እግሮችሽ ላይ መቆም እንደ ሕፃን ልጅ ዳዴ እየተለማመድሽ ነው። ግና ምን ያደርጋል፣ አንዱ ልጅሽ መጥቶ ቀና እያደረገች ስትንገዳገጂ ሌላ ልቦ ያበጠበት ወጠጤ መንደር ጎረምሳ እየጠለፈ ይጥልሻል። ስትወድቂና ስትነሺ እያየውሽ ነው። ኢትዮጵያዬ አሁንም ጆሮ ዳባ ሆኖብን ብዙ ነገሮች ከፊት ለፊታችን አይን አፍጠው ግንባራቸውን አቅጥጠው እየመጡ እያየን ትኩረት ሊሰጠው የሚገባው ትኩረትን መሰጠት ተስኖን በጊዜያዊ ነገር አይናችንን ሰውረን ባሉባልታና በትርኪ መልኪ ስንቦጫጨቅና ስንነታረቅ አንቺ ውድ እናታችን በኋላ በር እያመለጥሽን ነው። አንቺ ህመምሽን ታውቂዋለሽ። ህመምሽ ግን ድብቅ በመሆኑ ያየልሽ ጥቂት ሰው ብቻ ሆኖ ህመሙ ጸናብሽ። ውድ ልጆችሽ በጎን እያመለጡሽ ነው። ስለ ዋካንዳ ሲቲ ፕሮጀክት ቅንጣት ያልሰማን ወይንም መስማት ያልፈለግን ግብረ ሰዶም ወረርሽኝ ሲሆን ጆሮ ዳባ ልበስ ያልን ጉደኞች በዘረኝነት አረንቋ ውስጥ ተዘፍቀንልሻል።
መመርመር ተስኖን አላዋቂዎች አዋቂዎች ተብለው ነክሰው ከኋላ የነገ ነገርሽን አሳስቧቸው የሚጮሁ ሊቃኖችሽ ጆሮ ተነፍገው ተስፋችን ከተስፋ እልፍ ሳይል ገና ከጀምሩ ፈተና በፈተና ሆነሻል። የብዙ ልጆችሽ ደም ያለምንም ምክንያት ለወዳቸው የሚያድሩና ነገን አርቆ ማየት በተሳናቸው ስግብግብ ጡት ነካሽ በሆኑ ከአንቺ ማፀን የወጡ በማይመስሉ ፍሬ ቢስ ልጆችሽ የቁም ስቃይሽን እያየሽ ነው። አባት ያለ እናት ያሳደጋት ጧሪ ልጇን እናት እንጨት ተሸክማ ጠላ ሸጣ ያሳደገችው ልጇን እየተነጠቀሽ ነው። ተጠምቀው የማያምኑ ታጥበው የማይጠሩ ካለፈው ስህተታቸው የማይማሩ ዘገምተኞች የአንድነት መንፈስ የሚቃኝበት ዜማ ውስጥ የተረኝነትና የኔ ብቻነት እንቧ ከረዩ ያንቆራቁራሉ። አንድ ተራ ወፍ ዘራሽ የተናገራትን ቃል እየሰነጠቅን ተቧርነን በትር መማዘዙን ተያይዘነዋል። ለመግዛትም ሆነ ለመገዛት የማይመች ህብረተሰብ ተፈጥሮልሻል። ዳኛው በስቶ የሚዳኝ ጠፍቷል። በዝሆኖቹ ሽኩቻ የዋው ሀገሬ ያለ ጥፋቱና ኩነኔው በዘሩ ብቻ ጥቃት እንዳይደርስበት ዕቃውን ሸካክፎ ወደ የስርቻው የተሸጎጠ ነው። እናትነትሽንና ያልነትሽን እያወቁ ልጆችሽ ግን ከሰው በታች ቀለን መገኘታችን ሲታሰበኝ ጨርቅህን ጥለ እበድበድ የውስጥ እንጮት ሀገር ምድሩ እስኪናወጥ ለፍልፍ ውኡታህን አሰማ ይለኛል። የተስፋ መቁረጦች ሽመጥ ጎኔን ሲደቋቁሰኝ አንቺ የኔ እናት እጅግ እጹብ ድንቅ ሚስጥረኛ ነሽ። ያለ ምክንያት እስካሁን አልቆየሽምና ወደፊትም ማንም እንደማያጠፋሽና እንደማላጣሽ ሲሰማኝ ደግሞ ልቤ ከሐሳብ መቁረጥ ባህር ዘሎ ይወጣና በሐሳብ ሰመመን ሰምጦ ይቀራል። አዎ ውኡታዬን ማንም ባይሰማኝና ከቁብ ባይቆጥረውም የአንቺ አምላክ እንደሚሰማኝ አልጠራጠርም። ኢትዮጵያዬ አንቺን የሚያክል ደግ ሩሩና ኩሩ እናት እያለኝ እኔን ከባርነት ለማዳን የኦሮሞ ፈረሰኞች፣ የትግራይ ገበሬዎች፣ የአማራ ጦረኞች፣ የሁሉም ብሔር ልጆችሽ ራሳቸውን ከፍለውልኛል እና እንዴት ሆኖ ከወገንተኝነት ጋር አብሬ ልንጎድ? እነሱ ሲያብዱ አብሬ ልበድ? የአንቺ ልጅ መሆኔን ትቼ ቁልቁል ተንሸራትቼ በአማራነቴ ብቻ በኦሮሞነቴ ብቻ በትግሬነቴ ብቻ መኮፈስና መታበለን የቀሉ መገኘት ወለሳቢልስነትና አላዋቂነት ነው። እውነት ልሻለው አላደርገውም። የነገ ተስፋ ሁላችንም ልጆችሽ መለያ ታርጋችን ኢትዮጵያዊነትና ኢትዮጵያዊ ብቻ ሊሆን ይገባል። ማንም ቢሆን በማንነቱና በዘሩ ተለይቶ ጥቃት ሊደርስበት ንብረቱ ሊወድምበት አይገባም። ቢገባን ሁላችንም ኢትዮጵያን ያንቺ አብራክ ክፋይ ስለሆንን በደም የተሳሰርን ነን። ማንም ነጠላ ብሔር ይዞ የተፈጠረ የለም። አማራው ከኦሮሞው፣ ትግሬው ከደቡቡ እያለ ሁላችንም የዚህ ድብልቅ ውጤት ነን። ስለዚህ የጋራ መጠሪያ ታርጋችን ኢትዮጵያዊነትና ኢትዮጵያዊነት ብቻ ነው። ማህፀንሽ ግን ሁሌም አይነጥፍም። አንቺ የበረከት ምድር እነዛ በላሊበላ እጅ የታነጹ የድንጋይ ቅርሶችሽ አሁንም በዚያው ምድር በዳግማዊ ላሊበላ በሆኑት ልጆችሽ ተገንብተው እያየን ነው። አንቺ ያለ ስምሽ መጥፎ ስም ያገኘሽ፣ ያለ ቦታሽ ዝብቅ ብለሽ የተቀመጥሽ ተስፋሽ አይሞትም፣ ህልምም ሆኖ አይቀርም። በእኛ በልጆችሽ ዳግም ገናና ስምሽ ሲጠራ የሚያርበተብት ሁሉም የሚያመልክሽ አምሳለ ገነት ትሆኛለሽ። አንቺ ኢትዮጵያችን ምንም እንኳን የበግ ልምድ ለብሰው ስምሽን እያቆላመጡ የሚወጠቡጥሽ ተክላዎች ቢኖሩም በዚያው ልክ በምንም የማይቀይሩሽ ብዙ ውድ ልጆች ትናንትም ነበሩ፣ ዛሬም አለን፣ ወደፊትም ይኖራሉ። እመኚኝ ውድናት ሀገሬ፣ ልጆችሽ ለአንቺ ለሀገራችን ስንል የማንወጣው አቀበት፣ የማንወርደው ቁልቁለት፣ የማንቆፍረው መሬት፣ የማንጓዘው ርቀት፣ የማንከፍለው ህይወት አይኖርም። እኛ ያውን ትውልድ ተተኪዎችሽ ለክብርሽ አዲስ መንገድ ጠራጊዎች እንሆናለን። የማይሰሳት የማይሰራ ብቻ ነው። በተለያዩ ታሪክ አጋጣሚዎች አሁንም ጨምሮ ያሉትን የተለያዩ ታሪካዊ ስህተቶች ደምስሰን ረስተን ሁላችንም ይቅር ተባብለን ያለፈውን ጥቀርሻ ጥለን አዲስ ታሪክ እንሰራለን። እኛ ልጆችሽ ፍቅር እንጂ ጸባይ አያምረብንም። እርስ በርሳችን ስንቃቃር ለጠላት መሽሎኪያ ቀዳዳ መክፈት ነው። ፖለቲካን ፖለቲካ፣ መሪን መሪ ተከዋል። የኛ ፍቅርና መዋደድ ግን ምንም ዳገቱ ቢበዛ ገመዱ የተበጠሰ ቢመስልም እሳት አቃጥሎት ቢሰለስልም ጫፍ ላይ ከመድረሱ ማንም አያግደንም። የአንቺ ተስፋ እያበበ እንዳለ ጽጌረዳ አበባ ነው። ሳይፈካ ላይ ያዳፍኑት የሚሮራጡ ከይሲዎች ቢበዙም እኛ ግን አፍክተን እናፈነደዋለን። ኢትዮጵያችን ጊዜው ይቆይ እንጂ መኘኝ በእኛ በልጆችሽ ወደ ነበርሽበት የንግስና ዙፋን ትመለሻለሽ። ያኔ ሁላችንም ኢትዮጵያዊነትን አያስቀደምን ጊዜ ማንም ነጭ ጋዜጠኛ አፉን ሞልቶ እኛን ማንኳሰስ አይችልም። ቀደምት እንደነበር ቀደምት ሆነን እንቀጥላለን። የክብርን ዙፋን እንቆናጠጣለን። ድህነትን ላይ መለስ እስከ ወዲያኛው እንሸኘዋለን። የታሪክ ተወቃሽ ሳንሆን የታሪክ ተወዳሽ መሆን እንችላለን። ያኔ አንቺ እናታችን ለማንኛውም ሰው ኢትዮጵያ አምሳለ ገነት ወይም ለመኖር ምቹ የሆንሽ ቦታ ትሆኛለሽ። ምንም ማድረግ አይቻልም። ተዋጠልንም አልተዋጠልንም እያቃረንም ቢሆን እንዋጠው፣ ኢትዮጵያዊነት ያሸንፋል። እንዴት ሆኖ ያቦታለን? እስኪ ዛሬ ምዕራባውያንን እኛም የዕብራውያን አምላኪዎችና ተከታዮች የሆንን ህዝቦች ብዙ ስለማናውቃትና መጥፎ ነገሯን ብቻ ስለምንሰማላት ሀገር ሰሜን ኮሪያ የተወሰነ ዳሰሳና ጉብኝት እናድርግ። ጉብኝት ስላችሁ እንዳትጨናነቁ። ፓስፖርት፣ ቪዛ፣ የአውሮፕላን ትኬት፣ የሆቴልና ተያያዥ ወጪዎች ሂሳብ በኔ ነው።
ጉዞ ወደ ሰሜን ኮሪያ ፒዮንግያንግ ልንጀምር ስለሆነ የመቀመጫ ቀበቷችሁን ጠበቅ አድርጉ። ሰሜን ኮሪያ በኤዥያ አህጉር የምትገኝ ሀገር ስትሆን ልክ የኢትዮጵያና የኤርትራ ህዝቦች እንደተገነጣጠሉት ሰሜን ኮሪያውያንም ከደቡብ ኮሪያውያን ጋር የደም ግንኙነት ያላቸው ቢሆኑም ከሁለተኛው የዓለም ጦርነት በኋላ በርዕዮተ ዓለም አለመጣጣም ምክንያት ተነጣጥለው አሁን አይጥና ድመት ሆነው የሚኖሩ ሀገራት ናቸው። የሁለቱም ሀገራት ህዝቦች ከወንድሞቻችንና ከእህቶቻችን ጋር የተገነጠልን መሆናችን ያመሳስለናል። ዓለም ስለተደበቀችውና ስለ ሚስጥራዊቱ ሀገራት ብዙ የማያውቃቸው ብዙ አስገራሚ፣ አስደንጋጭና ይበል የሚያስብሉ ነገሮች አሉ። እስኪ የተወሰኑትን ከሀገራችን አንጻር እያወዳደሩ እንመልከታቸው። በሰሜን ኮሪያውያን የራሳቸው የዘመን አቆጣጠር አላቸው። በዚህም መሰረት ዘንድሮ ማለትም እንደ አውሮፓውያን አቆጣጠር 2017 ዓ.ም ለሰሜን ኮሪያውያን ገና 105 ዓመት ነው። መነሻ ምክንያቱም የነሱ ካሌንደር የሚጀምረው ከኪም ኢል ሱንግ መወለድ አንስቶ ነው። በእኛም በኢትዮጵያን አቆጣጠር መሰረት 2010 ዓ.ም ላይ እንገኛለን። ከአውሮፓውያን አቆጣጠር በ7 ዓመት ዘግይተን መሆኑ ነው። ወደ ስልጣን ሽግግር ስንመጣ ሰሜን ኮሪያ ከነጻነት ጀምሮ የምትመራው በውርስና የዘር ሐረግ በሚተላለፍ የስልጣን እርከን ነው። ነፃ አውጪው ተብለው የሚጠሩት ኪም ኦን ሱንግ በሞት ሲለዩ ልጃቸው ኪም ጆንግ ኢል ተተኩ። እኚህ ተወዳጅ መሪ እየተባሉ በሰሜን ኮሪያን የሚጠሩት ሕይወታቸው ሲያልፍ ጎረምሳውና ብላቴናው ኪም ጆንግ ኡን በ29 ዓመታቸው ስልጣናቸውን ተቆናጠጡ። በሀገራችን ስልጣን በቀደሙ ጊዜ ልክ እንደ ሰሜን ኮሪያ በውርስ ይተላለፍ ነበረ። ከዘመናዊት የኢትዮጵያ ታሪክ በኋላ ጀምሮ ግን ስልጣን የሚገኘው በውርስ መሆኑ ቀርቶ በፈረጠመ ጡንቻ ሆኗል። በነገራችን ላይ ሰሜን ኮሪያ የምርጫ ስነ ስርዓት ትከተላለች። ነገር ግን እጩ ሆነው የሚቀርቡት የኪም ኡን ሱንግ ቤተሰቦች ብቻ ናቸው። የእኛም ሀገር ከደርግ ዘመን ጀምሮ በይፋ ምርጫ ታካሂዳለች። ምንም እንኳን እስካሁን በምርጫ የስልጣን ዝውውር ተካሂዶ ባንመለከትም የትምህርት አሰጣጣቸውና ተያያዥ ጉዳዮች በቀጥታ ከኮሪያ ብሔራዊ ቋንቋ ጋር የተያያዘ ነው። እኛ ሀገር በተለይ አሁን ከኬጂ ጀምሮ ሙሉ እንግሊዘኛ ነው። በነገራችን ላይ በእንግሊዘኛ መማራችን ጥሩና ከተቀረው ዓለም ጋር በቀላሉ እንድንግባባ ስለሚያስችል የሚያስመሰግን ነው። ነገር ግን የኛ የሆነውን ቋንቋችንንም እያሳደግን መሆን ይገባዋል። አለበለዚያ ነገ የራሳችንን አተን ኢትዮጵያዊ ሆነን ግዕዝ ለመማር ጀርመን፣ ካናዳ ወይም ቻይና መሄዳችን የማይቀር ነው። የምዕራባውያን ሚዲያና ፊልሞች በሰሜን ኮሪያ ምድር የሚታሰቡ አይደሉም። አንድ ወቅት በደቡብ ኮሪያ ድንበር አካባቢ የሚኖሩ ሰሜን ኮሪያውያን የአውሮፓ ሰራሽ ፊልሞችን እየኮመኮሙ እንደሆነ መንግስት ሹክሹክታ ይሰማል። የወሰደው ምላሽ አስገራሚ ነበር። በዚህ አካባቢ መብራት አጠፋ። በመቀጠልም በእያንዳንዱ ቤት ውስጥ እየገባ የዲቪዲ ማጫወቻዎችን መፍታት ጀመረ። በመጨረሻም በዲቪዲ ማጫወቻዎች ውስጥ የአውሮፓውያን ሲዲ የተገኘባቸውን ሰዎች ለሌሎች ትምህርት በሚሆን መልኩ ቀጣቸው። እኛ ሀገር የተገላቢጦሹ ነው። ማንም የፈለገውን ማየት ይችላል። የኮፒራይትና የውጭ ፊልሞች ተጋግዘው የሀገሪቷን የጥበብ ኢንዱስትሪ እያደቆሱት ይገኛሉ። በሰሜን ኮሪያ ምድር የኢንተርኔትና ቴሌቪዥን አጠቃቀም ገደብ አለው። ማንኛውም ሰሜን ኮሪያዊ የምዕራባውያን ሚዲያን መከታተል አይፈቀድለትም። የደቡብ ኮሪያ የቴሌቪዥን ጣቢያ ሲከታተል የተገኘ ሰው በሞት ይቀጣል። በተጨማሪም ዓለም አቀፍ የስልክ መልእክት ማድረግ ለሞት ቅጣት። እኛ ሀገር ስንመለስ በአስቸኳይ ጊዜያዊ ክልከላ የሚተላለፍባቸው ጣቢያዎች አሉ እንጂ ሌላ የውጭ ሀገር ሚዲያ መከታተል አይከለከልም። በሀገር ውስጥ የቴሌቪዥን ገበያው ለረጅም ጊዜ የድሮ ኢቲቪ የአሁኑ ቢሲ ብቻውን በጅምላ ተቆጣጥሮት ቢቆይም አሁን ድንገት ከየት መጡ ሳይባሉ እጅግ ብዙ የቴሌቪዥን ጣቢያዎች እንደ ደራሽዋ ተከስተው የኢቢሲን ሕልውና እየተፈታተኑት ይገኛሉ። ኢንተርኔትም ቢሆን የጸጥታ ችግር ሲከሰት የሀገሪቱ አንድ አይን የሆነው ቴሌ ዘግቶ በነካካ እጁ መልሶ ይከፍተዋል እንጂ ያን ያህል የከረረ እገዳ የለም። በሰሜን ኮሪያ ምድር የነ ማይክል ጃክሰን እና የኬቲ ፔሪ ሙዚቃዎችን መመልከትና ማድመጥ ቀርቶ ስማቸውን የሚያውቁ ሰው ፈልጎ ማግኘት በጣም ከባድ ነው። የምዕራባውያን ሙዚቃዎችን ለማዳመጥ አቅርቦቱም አይኖርም። ህብረተሰቡን ማስቦት አያውቅም። እኛ ሀገር አሁን በተለይ ወጣቱ ዘነጠ የሚባለው ቢገባውም ባይገባውም የእንግሊዝኛ ሙዚቃ ማዳመጡ አይቀሬ ሲሆን ነው። እስከሚችለው ድረስ የአሜሪካ ዘፋኝን ስሙን ቀጥሎ ማንነቱን መሸምደድ ይጀምራል። በዚህ ከቀጠለ ወደፊት 4 የዜማ ስልቶቻችን ጠፍተው መሀል የተያሬት ተዘንግቶ ራፕና ሂፕሆፕ የማንከተልበት ምንም አይነት ምክንያት የለም። ወደ አለባበስ ስንመጣ ሰሜን ኮሪያ ያለኛ ኢትዮጵያውያን አርአያ ሊሆኑ የሚገቡ ህዝቦች ናቸው። በዓለም ላይ ካሉ ያልተበረዘ ማንነትና ባህል ካላቸው ህዝቦች ውስጥ ተጠቃሾች ናቸው። የሰሜን ኮሪያዊት ሆና የቻይና ጂንስ ሱሪ የለበሰች ሴት ማግኘት፣ ሰሜን ኮሪያዊ ሆኖ የአውሮፓውያን ጂንስና ፋሽን ለብሶ መታየት
የማይታሰብ ነው። ሲበዛ ማንነታቸውን አስጠብቀው ግሎባላይዜሽን አለባበሳቸው ላይ ጫና ያላደረሰባቸው ናቸው። ኢትዮጵያ አሁን ያለችበት ያለባበስና ባህል አያያዝ ውጥንቁጥ የወጣ ነው። ከሊቅ እስከ ደቂቅ የቻይናን ቅርጽ አልባ ልብሶች ተጎናጽፈናል። የቻይና ርካሽ ልብሶች የአውሮፓና አሜሪካ ልባሾች የሀገራችንን ባህል ልብስ አምራቾች ከገበያ ውጭ አድርገው አሽመድምደዋቸዋል። ወደ ጸጉር ቁርጥና ስታይል ስንመጣ በአጠቃላይ 28 የጸጉር ቁርጥና ስታይል አይነቶች ሲኖሩ 10ሩ ለወንዶች ብቻ ሲሆኑ 18ቱ ደግሞ ሴቶች ናቸው። ማንኛውም ሰሜን ኮሪያዊ የሆነ ዜጋ ከነዚህ የጸጉር ቁርጥ አይነት ውጪ ከተቆረጠ ለቅጣት ይዳረጋል። የፕሬዝዳንቱ ኪም ጆንግ ኡን የጸጉር ቁርጥ የእርሳቸው ብቻ ነው። ሌላ ሰው ሊቆረጠው አይችልም። እኛ ሀገር የጸጉር ገደብ በቀደመው ጊዜ ነበር ያለው። በጥንት ጊዜ ጸጉሩን ሹሩባ የሚሰራና የሚያጎፍር ወንድ እንደ አጼ ቴዎድሮስና አጼ ዮሐንስ ያለ ጀግና ወይም ገድሎ የፎከረ አርበኛ ሊሆን ይገባ ነበር። አሁን የወንድና የሴትን ጸጉር ቅርጽ አይነቶች እርስ በርስ ተቀላቅለውብን መለየት ተቸግረናል። የኛው የነበሩት እነ ቁንጮ የመሳሰሉ ጸጉር ቁርጦች እየናቅናቸው፣ ነገር ግን በአዲሱ ተሻሽለው ባለተሌ ቁርጥ ተብለው እየተከተልናቸው ነው። ነገር ግን ይህ ለየቀልና ትርጉም አልባ የሆነ ጸጉር ቅርጽ ቢያንስ በሥራ ቦታዎችና ትምህርት ተቋማት ሕግ ሊበጅለት ይገባል። ሰሜን ኮሪያ ውስጥ መጽሐፍ ቅዱስ ማንበብ ከባድ እስራት ከፍ ብሎ ሞት ሊያስቀጣ ይችላል። ምክንያቱም መጽሐፍ ቅዱስ የምዕራባውያን ነጸብራቅ ነው ተብሎ ስለሚታመን ነው። ለሰሜን ኮሪያውያን ፈጣሪያቸውና አምላካቸው ገዢ መንግስታቸው ነው። እኛ ሀገር ብቻ ጊዜና ፍላጎት ይኑረን እንጂ የፈለግነውን አዲስ ኪዳንን ከብሉይ ኪዳን እያቀላቀልን ብንሸመጥጠው ዞር ብሎ የሚጠይቀን የለም። ሀገራችን የእምነት ነጻነትን አስጠብቃለች ብሎ መናገር ይችላል። ማንም ሰው የፈለገውን መከተል ይችላል። በአስገራሚ ሁኔታ በአገሪቱ ውስጥ ዕድሜው ከ15 እና ከዛ በላይ የሆነ ሰው ማንበብና መጻፍ ይችላል። በዚህም 100% የተማረ ሰው ሊትሬሲ ሬት አሳክታለች። እኛ ሀገር በደርግ ጊዜ ህብረት በህብረት በሚባል ዘመቻ፣ አሁን ደግሞ የጎልማሶች ትምህርት ተብሎ የተማረ ሰው ቁጥር ለመጨመር ጥረት ሲደረግ ይታያል። እንደምንሰማው ከሆነ የህብረት በህብረት ዘመቻ የተሳካ ነበር። አሁን ላይ ያለው የጎልማሶች ትምህርት እንኳን ከሪፖርት ያለፈ ነገር አይታይበትም። ሰሜን ኮሪያ ለየት ያለ ከትውልድ ትውልድ የሚሸጋገር የስርዓት አካሄድ ትከተላለች። አያት ያጠፋው ጥፋት መጠን ከበድ ያለ ከሆነ ቅጣቱ ከሱ አልፎ ልጆቹና ልጅ ልጆቹ ይተርፋል። ስለዚህ ምንም የማያውቅ አዲስ ልጅ ምናልባትም አያቱን ቅጣት ሊቀበል ይችላል። እኛ ሀገር እንኳን ለልጅ ልጁ ቀርቶ ለወንጀለኛውን በቂውን ቅጣት እየተሰጠው አይደለም። የሰው ነፍስ አጥፍቶ በ10 ዓመት፣ እንደውም አንዴ በቅርቡ የሰማነው የ4 ቤተሰብ ሕይወት በመርዝ አርግፋ የተፈረደባት 16 ዓመት ነው። ያው ኢትዮጵያ ውስጥ አይቀጡ ቅጣት የምንቀጣው ፖለቲከኛ ስንሆን ብቻ ነው። ፕሬዝዳንት ግርማ ወልደ ጊዮርጊስ ወንበር ላይ ከተቀመጡበት ጊዜ ጀምሮ በግልጽ ባይደነገግም የአደባባይ ሞት ፍርድ ተቀልብሷል ማለት ይቻላል። ውስጡን ስንት ሰው ያለ ፍርድ እየረገፈ ተቸገርን እንጂ። ሀገሬን አፈቀኝ የሚሉት ዘፈን ሰሜን ኮሪያ አይኖርም። ምክንያቱም ማንኛውም ዜጋ በሀገሩ ተወልዶ በሀገሩ ነው የሚሞተው። ወደ ሌላ ሀገር ለስራ ጉዳይ እንኳን ሄዶ እዛው ለመቅረት መሞከር እንኳን ለቅጣት ይዳርጋል። እኛ ሀገር ከተቻለ አሜሪካ መሄድ፣ ካልቻለ ደግሞ አረብ ሀገር መንጎድ የአብዛኛው ወጣት ህልም ነው። ከዓለም ድብቅና ሚስጥራዊ የሆነችው ሰሜን ኮሪያ ምንም እንኳን ትንሽ ሀገር ብትሆንም አሜሪካን የምታክል ኃያል ሀገርና የአሜሪካን ወዳጆች ለሆኑ ሀገራት ባጠራቀመቻቸውና በሰራቻቸው ጅምላ ገዳይ መሳሪያዎችና ሳይታሰብ በታጠቀችው የኒኩሌር አረር በመታገዝ እያሽቆጠቆጠችና እንቅልፍ እያሳጣች ያለች አልቀመስ ባይ ሀገር ሆናለች። የሸገር ሬዲዮ ጋዜጠኛ እሸቴ አሰፋ በአንድ ወቅት የሰሜን ኮሪያን አልቀመስ ባይነት ሲገልጽ እንደዚህ ብሎ ነበር። የሩቅ ምስራቋን ሰሜን ኮሪያ ለና አሜሪካና ጃፓን የማይቆረጠም የብረት ቆሎ የማይጨበጥ የሳት አሎሎ ሆና ክፉኛ አስቸግራቸዋለች። ሆሆይ እኛ እንኳን ከምዕራባውያን ጋር የምንል መጋባት ነው። ሲጠሩን አቤት ሲልኩን ወዴት እያል የሰጡንን እየጋትን የሰፉልንን እየለበስን አንዳንዴም እየተበደርን እነሱን እየመሰልን ራሳችንን እየዘነጋ ነው። ይሄው እዚህ ደርሰናል። ፈረስ ያደርሳል እንጂ አይዋጋም። የተወሰነውን አውግተናል።